አንድ ሰው ድንገት ራሱን ከሳተበት ሲነቃ በከባድ ነፋስ እየተገፋ ከሰማይ ወደ ታች ሲምዘገዘግ ራሱን አየር ላይ ያገኛል። ይህ ሰው ሮይ የሚባል ሲሆን መሬት ላይ ከመፈጥፈጡ በፊት እንደምንም ኃይሉን አሰባስቦ ፓራሹቱን ይከፍታል። ሆኖም ፓራሹቱን የከፈተው መሬት ሊነካ ጥቂት ቀርቶ ብቻ ስለነበር ሲያርፍ በከባዱ ይጋጭና ራሱን ይስታል። ከተወሰኑ ሰከንዶች በኋላ ራሱን ከሳተበት ይነቃና የት እንዳለና እንዴት እዚህ ሊገኝ እንደቻለ ቢያስብ ምንም ሊመጣለት አልቻለም። የተገነዘበው ነገር ቢኖር በእጁ ላይ ያለው መሳሪያና የለበሰው ልብስ ቅጥር ወታደር እንደሆነ እንደሚያመለክተው ብቻ ነው። በዚያው ቅጽበት አንድ ሰው ልክ እንደሱ ከሰማይ ይፈጠፈጥና በእሱ ላይ መሳሪያ ይደቅንበታል። ይህ ሰው ኩቺሎ የሚባል ሲሆን የሜክሲኮ ወታደር ኃይል አባል ነበር። ሁለቱም ምንም አይነት እርምጃ ከመውሰዳቸው በፊት ሌላ ሶስተኛ ሰው ከሰማይ ይፈጠፈጥና ፓራሹቱን ለመክፈት እምቢ ስላለው አጉል ተጨፍልቆ ወዲያው ጸጥ ይላል። በዚህ መሃል አንድ ሰው በድንገት ተኩስ ይከፍትባቸዋል። ሮይስ ከጥይቶቹ ለማምለጥ እየሮጠ ዞሮ ከተኳሹ ኋላ ሳያስበው ይደርስበትና መሳሪያውን ያስጥለዋል። ሰውየውም ኒኮላ የሚባል የሩሲያ ኮማንዶ ሲሆን የመጨረሻ ትዝታው ጦርነት ላይ እንደነበር የሚያሳይ ነው። ሮይስ እና ኩቺሎም ተመሳሳይ ነገር አጋጥሟቸዋል። በዕለታዊ እንቅስቃሴያቸው ላይ ሳሉ አንድ ብርሃን አይናቸው ላይ ድንገት ብልጭ ልባቸውና ከዚያም ራሳቸውን በሰማይ ላይ ያገኙታል። ይህን የተወያዩ ድንገት ዞር ስሎ ከእስራኤል መከላከያ ሰራዊት የመጣች ኢዛቤል የተባለች አንዲት የስናይፐር መሳሪያ ተኳሽ የሆነች ሴት መሳሪያዋን አነጣጥራባቸው ይመለከታሉ። ብዙ ደኖችን እንዳየች ነገር ግን ይህን እንደማታውቀውና ብዙ ሰዎች ሲወድቁ እንዳየችም ትገልጽላቸዋለች። አራቱም ሌሎቹ ሰዎችን ለመፈለግ አብሮ ለመሄድ ይስማሙና ጉዞአቸውን ይቀጥላሉ። ነገር ግን ሲጓዙ በአቅራቢያቸው የያኩዛ ቡድን አባል የሆነ ሃንዞ የሚባል ጃፓናዊ እየተመለከታቸው መሆኑን አላወቁም ነበር። እሱም ሊከተላቸው ሲሞክር ጫማው ጭቃ ውስጥ ሰምጦ አላራምድ ይለውና ጫማውን አውልቀው ይከተላቸዋል። ቡድኑ ወደ ደኑ ጠለቅ ብሎ ሲገባ ሁለት ወንዶች በጦፈ ጥል ላይ ሆነው ያገኛቸዋል። ሰዎቹም ሞት የተፈረደበት እስረኛ የሆነው ስታንስ የሚባልና ከደቡብ አፍሪካ ተዋጊ ቡድን መካከል የሆነው ማምቦሳ ናቸው። እነሱም የመጡትን ሰዎች ሲያዩ ውጊያቸውን አቁመው ምን አጨቃጨቀን ወንድሜ አብረናቸው ብንሆን አይሻልም ብለው በብዛት ውስጥ ኃይል እንዳለ በማመን አብረው ለመሄድ ይስማማሉ። በዚህ ጊዜ ስታንስ እረ ወገን ዛፍ ላይ ያለውን ሰው ተመልከቱ ብሎ ለቡድኑ ይጠቁማል። ሰውየውም ዶክተር ኤድዊን የሚባል ሲሆን ፓራሹቱ በዛፍ ላይ ተጣብቆ መውረድ አቅቶት ተንጠልጥሎ ነበር። ሮይስም ቅርንጫፉን በመምታትና ወደ አንድ የውሃ ኩሬ ውስጥ እንዲወድቅ በማድረግ ኤድዊንን ያድነዋል። ከዚያም ኤድዊን ልክ እንደ ሌሎቹ የት እንደሆነ ወይም ምን እየሆነ እንዳለ ምንም እንደማያውቅ ነግራቸውና ሁሉም ግራ መጋባታቸውን ይቀጥላሉ። ቡድኑ መንቀሳቀሱን ሲቀጥል ለኢዛቤል የስታንስ እጅ የሚሉ ቀልዶችና አስተያየቶች ምቾት አልሰጥላታል። ብዙ ርቀት እንደተጓዙም ሃንዞን በጭቃ ውስጥ ቆሞ ያገኙታል። ነገር ግን በቦታው የቆመው በአንድ በርካታ ጥንቾች የተከበበ የጣዖት ምስል አግኝቶ ደንግጦ ነበር እንጂ ተጣብቆ አልነበረም። ማምቦሳም ሰዎች አንድ አዳኝማ እንደኛ ያሉ ሰዎችን እያደነ አጥንቶችን እንደ ዋንጫ እየወሰደ መሆን አለበት እንዴት ሰበሰበው? በባህላችን ብዙ የዋንጫ ያለው ተዋጊ ከፍተኛ ክብር እንደሚያገኝና ብዙ ሽልማቶችን ልክ እንደዛ አጥንት እንደምሰበስብ አውቃለሁ በማለት ቀልድ ይሁን ወይም ግራ ከመጋባት የሚመነጭ የማይታወቅ አስተያየት ይሰጣቸዋል። ቀጥሎም ሁሉም የተሰማቸውን ሐሳብ እንዲህ በማለት መሰንዘር ይጀምራሉ። ኒኮላይ ይህ የሆነ አይነት ፈተናማ መሆን አለበት ይላቸዋል። ኢዛቤል ግን ያማል እንዴ? ይህማ ፈተና ሊሆን አይችልም። እዚህ ያለን ሁላችንም እኮ ወታደራዊ ስልጠና ያገኘን ወታደሮች አይደለንም ብላ ትቆጣዋለች። ኩቺሎ ደግሞ ይህን የአጥንት ስብስብ ዋንጫ ከግምት ውስጥ አስገብቶ ወገን አትልፉ፣ ይኸው የአጣት መስዋዕት በጎች ሆነን መሰብሰባችን ነው ስላቸው፣ ስታንስ ደግሞ ያማችኋል እንዴ? በቃ የላቦራቶሪ ሙከራ ልምምድ የተደረገብን ነው ይላቸዋል። ከዚያም ሁሉም
ሞተን ገሃነም ውስጥ ይሆን እንዲህ ያለ ነው በማለት እያጉረመረሙ ሳለ ሮይስ ግን እስቲ ሁላችሁም ዝም በሉ ይቀልዳሉ እንዴ? አሁን እንዲህ መነታረካችን ምን ለውጥ ያመጣል? የሚያስፈልገን የማምለጫ መንገድ መፈለግ ብቻ ነው ይላቸውና ነገሩን በረድ ያደርገዋል። ቡድኑ ሮይስን ተከትሎ ደኑን ሲያቋርጥ ኒኮላይ አንድ የሚያምር አበባ ያገኝና የመንካት ፍላጎት ያድርበታል። ነገር ግን ኤድዊን አስቆሞት መርዛማ እንደሆነና ሙሉ በሙሉ ፓራላይዝ ሊያደርገው እንደሚችል ሲያስረዳው ኒኮላይ የሚያመሰግነውና እመነኝ ወዳጄ ባለውለታዬ ነህ፣ ወደፊት ምንም ቢመጣ እኔ አለሁልህ፣ እሺ አትፍራ ይለዋል። ከተወሰነ ጊዜ ጉዞ በኋላ ኢዛቤል ሮይስን አንድ የቆየኝማ ትለውና አንድ ነገር ታሳየዋለች። ራሷ የሰራችውን ኮምፓስ በውሃ ላይ ብታስቀምጠውም ክብ ከመዞም አልቆም ይላታል። በምላሹም ሮይስ ፀሐይ ከመጡበት ጊዜ ጀምሮ እንዳልተንቀሳቀሰች ጠቀመና ከአሁን በኋላ መንቀሳቀሳቸው ከባድ እንደሚሆን ያስረዳታል። በተጨማሪም ሁሉም አደገኛ ተዋጊዎችና በመካከላቸውም አንድ ዶክተር የሚገኝ መሆኑ እዚህ የተገኙት በጥንቃቄ ተመርጠው እንደሆነ ግምቱን ይገልጽላታል። ኢዛቤል ሮይስ ቅጥረኛ ነፍሰ ገዳይ ከመሆኑ በፊት ወታደር እንደነበር ትገምታለች። ሆኖም ግን ሮይስ የበለጠ ለማውራት ፈቃደኛ ሳይሆን ይቀራል። ከተወሰነ ጉዞ በኋላ ቡድኑ አንድ ቤት የሚመስል ነገር ያገኝና የሸፈነውን ጨርቅ በጥንቃቄ አንስተው ሲመለከቱ ባዶ የሆነ የብረት ሳጥን ሆኖ ያገኙታል። ሳጥኑ ልክ እንደነሱ ከሰማይ ወደቀ እንደሆነ እንዲሁም የደም ምልክቶቹን ሲያዩ አንድ አይነት ፍጡር በውስጡ እንደነበር ፍንጭ ይሰጣቸዋል። ቀና ብሎ ሲመለከቱ በርካታ የወደቁ የብረት ሳጥኖች በዛፎቹ ላይ ተንጠልጥለው ተመለከቱና ብቻቸውን እንዳልሆኑ ልክ እንደነሱ በጫካ ውስጥ ሌሎች በርካታ ሰዎችም ሊኖሩ እንደሚችሉ ይገምታሉ። ቡድኑ ጉዞውን ሲቀጥል በድንገት ማምቦሳ በአንድ የዛፍ ቅርንጫፍ ተሰናክሎ ብዙ ወጥመዶችን ይቀሰቅሳል። ወዲያውኑም ብዙ ነገሮች ወደ እነሱ መወርወር ይጀምራሉ። አንድ ትልቅ የሚወዛወዝ የዛፍ ግንድ፣ ብዙ የሚወረወሩ የእንጨት ቀስቶች እና አንድ ትልቅ የድብ ወጥመድ ሲወረወርባቸው እንደምንም ብለው ሁሉም ያመልጣሉ። ሩጫ ላይ ሳለች ኢዛቤል አንድ ጉድጓድ ውስጥ ትወድቅና የጉድጓዱን ጠርዝ በመያዝ ወደ ታች ላለመውደቅ ስትታገል ሮይስ ወደ እሷ ሮጦ ከመውደቋ በፊት ያድናታል። ከዚያም ኢዛቤል የስናይፐር መሳሪያ መነጽሯን በመጠቀም ወጥመዶቹን የዘረጋውን ሰው ለማግኘት ስትሞክር ሰውየውን ሞቶ ያገኙታል። የሰውነቱን መበስበስ በመገመት ኤድዊን ሰውየው አንድ አውሬ ገድሎት ከሞተ 2 ሳምንታት ያህል እንዳለፉት የሕክምና ጥበቡን ተጠቅሞ ይነግራቸዋል። ኒኮላይም ክሱን ሲፈትሽ ሰውየው የአሜሪካ ኃይል ልዩ ወታደር እንደነበር መረጃ ያገኛል። ሮይስም ወጥመዶቹ ለነሱ ሳይሆን እሱን ለገደለው ፍጡር እንደነበርና ከወጥመዱ አቀማመጥ የተነሳ አውሬው ከነሱ ይልቅ በጣም ትልቅ እንደሚሆን ይገምታል። እንደገና መንቀሳቀስ ሲጀምሩ ማምቦሳ በዛፎቹ መካከል አንድ ነገር እንዳለ በጠረጥርም ነገር ግን ችላ ብሎ ለማለፍ ይወስናል። ሆኖም አልተሳሳተም ነበር። አንድ ሰው በኢንፍራሬድ ቴክኖሎጂ እየተመለከታቸውና እየተከታተላቸው ነበር። ከጥቂት ጊዜ በኋላ ወደ ደኑ ዳርቻ ደርሰው ቀና ብለው ሰማዩን ሲመለከቱ ትልቅ አስደንጋጭ ነገር ይመለከታሉ። ብዙ እንግዳ የሆኑ ፕላኔቶችና ከዋክብትን ሲመለከቱ ምድር ላይ ለመሆናቸውን ይረዱና በጣም ይደነግጣሉ። አዎ ሌላ ፕላኔት ላይ ነበሩ፣ የሌኖች ፕላኔት ላይ። ወገን ቀጥሎ ሊመጣባቸው ያለውን ማዕት ተመልከቱ። እኔ ፈርቻለሁ። ዝግጁ? ሁሉም ወደ ደኑ እንደገና ተመልሰው ሲገቡ በድንገት አንድ ድሮን ከላያቸው በፍጥነት ይበርና ስታንስን ያስደነግጠዋል። ሽጉጥ ስለሌለው እያማረረ ማምቦሳን አንዱን እንዲሰጠው እያስፈራራው ሳለ ነገር ግን ሌላ ጥል ከመጀመራቸው በፊት ከደኑ ውስጥ የአንድ አውሬ ድምፅ ይሰማሉ። በዚህ ጊዜ አንድ አስፈሪ አውሬ ወደ እነሱ እየሮጠ ብቅልና ቡድኑም ወዲያውኑ የተኩስ ሩምሩምታ ከፍተው አውሬውን በፍጥነት ይገድሉታል። ነገር ግን እፎይ ተገላገልን ብሎ ገና ከማሰባቸው በጣም ብዙ ተመሳሳይ ፍጡራን እየመጡባቸው መሆኑን ይመለከታሉ። አሁን ተከበዋል። ኤድዊን እና ስታንስ ሽጉጥ ስለሌላቸው እግሬ አውጪኝ ብሎ መሮጥ ጀምሩና አንድ አውሬ ኤድዊንን እየተከተለው ኤድዊን ወደቀና በአውሬው ከመበላቱ በፊት ኢዛቤል በስናይፐሯ ልማ በመተኮስ ትገድለዋለች።
ኒኮላይ እና ሃንዞ ሌላ አውሬ ሲጥሉ ሮይስ ቢላዋውን ብቻ በመጠቀም አንዱን ይገድላል። ስታንስም ላይ አንድ አውሬ ዘለለበትና በቢላዋ ለመከላከል እየሞከረ እንደ እድል ሆኖ ማምቦሳ ደርሶለት ጥቂት ጥይቶችን በመተኮስ ይገድለዋል። ኤድዊን ዛፍ ላይ ሲወጣ ኢዛቤል ግን በአውሬዎች ስለተከበበች ራሷን ለማጥፋት ሽጉጡን ጭንቅላቷ ላይ በመተኮስ ትዘጋጃለች። ነገር ግን በዚያው ቅጽበት ከደኑ ውስጥ አንድ የፉጨት ድምፅ ተሰማና ሁሉም አውሬዎች በድንገት መሸሽ ይጀምራሉ። ከዚያ በኋላ ቡድኑ ተሰባስቦ አንድ ቀላል መደምደሚያ ላይ ይደርሳል፣ እየታደኑ እንደሆነ። እነዚያ ፍጥሯን አዳኞች የጠላትን ኃይል ለመፈተሽ የሚጠቀሙባቸው የውሻ አይነት ፍጥሯን ሲሆኑ የታዳኞቹንም ኃይል ግምት ውስጥ ካስገቡ በኋላ በፉጨት መልሶ የጠሯቸው መሆኑን ይህን ያሳያል። ፕላኔቷ ትልቅ የአደን ቦታ ስትሆን በብረት ሳጥኖች ውስጥ የሚመጡት ፍጥሯን ሁሉ እንደ ታዳኝ ሆነው ያገለግላቸዋል። በድንገት ማምቦሳ ከመካከላቸው አንድ ሰው እንደጎደለ ያስተውላል። ተከትሎም የኩቺሎ ነጭ ድምፅ ከዛፎቹ መካከል ይሰሙና ቡድኑ ድምፁን ተከትሎ ሲሄድ ኩቺሎ በከባድ ጉዳት ምክንያት በጉልበት ተንበርክኮ ያገኙታል። ኢዛቤል እሱን ለመርዳት ወደ እሱ ለመቅረብ ስትሞክር፣ ነገር ግን ሮይስ ወጥመድ እንደሆነ ይነግራቸውና ለማረጋገጥ ድንጋይ ሲወረውሩ እውነትም ወጥመድ ሆኖ ያገኙታል። ኢዛቤል እናድነው ስትል ስታንስ ግን ለእሱ ምንም ማድረግ እንደማይችሉ በመናገር እንሄድ ሲል ሌሎች ወንዶችም ከእሱ ጋር በመስማማት የኢዛቤልን ልመና ችላ በማለት ጥለዋቸው ይሄዳሉ። ኢዛቤል የኩቺሎን ስቃይ ለመጨረስ ወሰነችና ተኩሳበት ትገድለዋለች። ነገር ግን ከሞትም በኋላ አሁንም እርዳታ እየጠየቀች ሲያለቅስ ትሰማና ግራ ተጋብታ ስትጠጋ ኩቺሎ ከጀምሩ እንደሞተና ድምፁን በጥላ ውስጥ ባለው አዳኝ የተዘጋጀ የተቀዳ የኩቺሎ ድምፅ እንደነበር ስታውቅ ኢዛቤል ደንግጣ ሮጣ ትሸሻለች። ቡድኑ ለተወሰነ ጊዜ እንደተጓዘ ሮይስ ጠላት እንዴት እንደሚሰራ ለመገመት ጥቂት ፍንጮችን ተከትሎ አንድ መደምደሚያ ላይ ይደርሳል። በውጤቱም አዳኙ ሁሉም ታዳኞች እንዲሮጡ በማድረግ እንደሚያድናቸው ይገነዘባሉ። በመሆኑም ሮይስ የውሻዎቹን አሻራ ተከትለው በመጀመሪያ አዳኙን ማግኘት እንዳለባቸው ያስባል። ከጥቂት ጊዜ በኋላ ቡድኑ አንድ አስጠሊታ ሰፈር ይደርሱና ዝግንን ይላቸዋል። መንደሩ ሰውን ጨምሮ የተለያዩ ፍጥረታት ዝርያ አስክሬኖች በምሰሶ ላይ ተሰቅለውና መሬቱም በተለያዩ ፍጥሯን አጽሞች ተሸፍኖ ያገኙታል። ይህ የሚያረጋግጠው ወደዚህ ፕላኔት ለመታደን የሚላኩት ፍጥረታት ሰዎች ብቻ ለመሆናቸውን ነው። ከሰፈሩ ኋላ ፕሬዴተር በመባል የሚታወቅ አንድ ትልቅና አስቀያሚ ኤሊየን ፍጥር በምሰሶ ላይ ታስረው ሲያዩ ሁሉም ይደነግጣሉ። ኒኮላይም ቀርቦ ኤሊየን ፍጥሩን በመሳሪያ ነካ ሲያደርገው ፍጥሩ በሕይወት ነበርና ነቅቶ ይጮህባቸዋል። ኢዛቤል ወዲያው መሄድ እንዳለባቸው ስትናገር፣ ነገር ግን ኤድዊን ሮይስ በመካከላቸው እንደሌለ ያስተውላል። በድንገት ብዙ ቀንዶች ያሉት አንድ አውሬ ብቅልና ማምቦሳን ይገድለዋል። ይህም ሮይስ ከተደበቀበት በፍጥነት በመውጣት እየጮኸ እንዲተኩስበት ያደርገዋል። ሌሎችም አንድ ላይ ሊረዱት መጥተው የጥይት ማዕበል ሲያዘንቡ አዳኙም የፕሬዴተር አይነት ፍጡር መሆኑንና በማይታይ ነገር ተሸፍኖ ሲከታተላቸው እንደነበር ያረጋግጣሉ። ፕሬዴተሩ የሌዘር ጥይት ሲተኩስባቸው ቡድኑ መሮጥ ይጀምራል። ይህም ፍንዳታና እሳትን በየቦታው እንዲፈጠር ያደርጋል። እነሱም ለማምለጥ ሲሮጡ ከአንድ ተራራ ላይ ተንከባለው ገደል ውስጥ በመግባት ወንዝ ውስጥ ይወድቃሉ። ለመትረፍ እየዋኙበት የነበረውን ቦታ አንድ ድሮን እየተከተላቸውና አቅጣጫቸውን መለየት እንደሚችል አልተገነዘቡም ነበር። ወደ ሰፈሩም ስንመለስ ራሳቸውን የሚሰውሩ በአጠቃላይ 3 አዳኝ ፕሬዴተሮች እንደነበሩ እንመለከታለን። ቡድኑ ወደ ዋሻ ውስጥ በሰላም እንደደረሰ ኢዛቤል እነሱን እንደ ማጥመጃ አድርጎ ስለተጠቀመባቸው ሮይስን በጥፊ ትመታዋለች። ሆኖም ሮይስ አሁን ላይ አዳኞቹ ማን እንደሆኑና ጥንካሬያቸው ምን ሊመስል እንደሚችል እንዲሁም የአደን ስልታቸውን ስለደረሰበት እነሱን እንደ ማጥመጃ አድርጎ በመጠቀሙም ሆነ ኢዛቤል በጥፊ ስለመታቸው ምንም አልተሰማውም ነበር። ሮይስም አንድ እቅድ ያወጣል። የመከላከያ ቀጠና መስራትና ፕሬዴተሮቹን ወደ ጠባብ ቦታ ማስገባት እንደሚኖርባቸው ሲናገር፣ ሌሎችም በጣም ጥሩ ፕላን ነው በማለት ከእሱ ጋር እስማማሉ። ቀጥሎም ወጥመዳቸውን ለመተግበር
በደኑ ውስጥ ቦታቸውን ይዘው መጠባበቅ ይጀምራሉ። ኢዛቤል በስናይፐር መነጽሯ በዛፎቹ መካከል እንቅስቃሴ ብታስተውልም ነገር ግን ጠላት ጥቃት እየሰነዘረባቸው እንዳልሆነ ይገነዘባሉ። በመሆኑም ሮይስ ኤሊየኖቹ ወጥመዶቹን እንደነቁባቸው በመገመት እቅዱን ቀይረው ኤድዊንን እንደ ማጥመጃ ይጠቀሙትና እሱም ኤሊየኑ ማሳደዱን እስኪጀምር ድረስ በደኑ ውስጥ መሮጡን ይቀጥላል። ኢዛቤል በደንብ አልማ አዳኙን ለመምታት ተኮሰች። ከዚያም ቡድኑ ወደ አስከሬኑ ሲቀርብ ፕሬዴተር ሳይሆን ሌላ ፍጡር ሆኖ ያገኙታል። ሆኖም ግን የገደለችው ፍጡር ይህ አልነበረም። ምክንያቱም ኢላማዋን ስታ ጥይቷ ዛፍ ላይ ስለነበር ታዳኙን አለመምታታን ያስተውላሉ። በድንገት አንድ ድምፅ ሰሙና ዞር ስሉ አንድ ሰው እንዳይታይ በሚያደርግ ነገር ተሸፍኖ ከሮይስ ኋላ ብቅ ይላል። አዳኙ ጭምብሉን አውልቆ ፕሬዴተር ሳይሆን ኖላንድ የተባለ ሰው መሆኑን በመግለጥ አዳኞቹ እንዳይሰሙ ጸጥ እንዲሉ ምልክት ይነግራቸዋል። ኖላንድ ቡድኑ ወደዚህ ቦታ ከመጣበት ጊዜ ጀምሮ ይሰማቸው እንደነበረና የከፋ ነገር እየመጣ መሆኑን ከጠቀማቸው በኋላ ወደ መደበቂያ ቦታው ወደ አንድ የቆየ የተሰበረ መንኮራኩር ይወስዳቸዋል። ኖላንድም የቀድሞ ወታደር ሲሆን ከ2 ወራት በፊት በአንድ የሳጥን ክፍል ውስጥ እዚህ ተጥሎ እንደነበር ከዚያን ጊዜ ጀምሮ ተደብቆና ከፕሬዴተሮችና ሌሎች ታዳኞች የሚያገኘው ነገር በመኖር በህይወት መቆየቱን ይነግራቸዋል። እዚህ መቆየቱ በአእምሮ ላይ ጉዳት እንዳደረሰበት ግልጽ ነበር። ምክንያቱም አንዳንድ ጊዜ ከምናባዊ ጓደኛው ጋር ይነጋገራል። ኖላንድም 2 ወይም 3 ፕሬዴተሮችን ስለገደለ ስለነሱ አንዳንድ ነገሮችን ያውቃል። እንዳትያዙ ከፈለጋችሁ የሰውነት ሙቀት ምልክታችሁ መደበቅ አለባችሁ ስልም ይመክራቸዋል። ትላልቅና ትናንሽ ፕሬዴተሮች እንደማይግባቡ ማስተውያለሁ። ያን የታሰረውን ፍጡር ያገያችሁት በዚህ ምክንያት ነው። ሌሎች አዳኝ ኤሊየኖች ናቸው ያሰሩት ስልም ይነግራቸዋል። በየወቅቱ አዳዲስ ታዳኞች ወደዚህ ፕላኔት ይጣላሉ እና 3 ፕሬዴተሮችም በአዲስ ቴክኖሎጂ እና ታክቲክ እየመጡ ያድናሉ፣ ምክንያቱም ያለማቋረጥ የተሻሻሉ ነው በማለትም ነገሮችን ይበልጥ ግልጽ ያደርግላቸዋል። ሮይስ ፕሬዴተሮች በየወቅቱ የሚመላለሱ ከሆነ መንኮራኩራቸው በአቅራቢያቸው መሆን እንዳለበት ሲናገር፣ ነገር ግን ኖላንድ የኤሊየን ቴክኖሎጂ መንኮራኩርን ማብረር እንደማይችሉ ይጠቁማቸውና እንቅልፉን ይለጥጣል። በመቀጠልም ቡድኑ የሆድ ወዳቸውን ማውራት ይጀምራሉ። ኒኮላይ የልጆቹን ፎቶ ለኤድዊን ሲያሳየው፣ ስታንስ ደግሞ የእህቱን ሆዱ ላይ የተነቀሰ ደባሪ ንቅሳት ያሳያቸዋል። ሃንዞ የሳሙራይ ሴፍ አግኝቶ ተመስገን ሲል፣ በዚህ ጊዜ ኤድዊን ሃንዞ እንግሊዝኛ እንደሚናገር ይገነዘባል። ሃንዞ እስካሁን ምንም ቃል ያልተናገረው ለምን እንደሆነ ሲጠየቅ ከዚህ በፊት ብዙ ለፈልፍ እንደነበር፣ ለዚህም እንደ ቅጣት የተቆረጠ ጣቶቹን ያሳያቸው፣ በዚህ ምክንያት ከዚህ በኋላ ብዙም እንደማያወራ ይነግራቸዋል። ኢዛቤል ሮይስን እመነኝ፣ በምድር ላይ ሰዎች እኛን እንደ ፕሬዴተሮች እና ጭራቆች አድርገው ስለሚመለከቱን ነው ባክህ መርጦ ወደዚህ ላኩን በማለት ግምቷን ትገልጽለታለች። ነገር ግን ሮይስ ለየት ያለ ሀሳብ ያቀርብላቸዋል። መጀመሪያ መንኮራኩሩን እናገኘው፣ ቀጥሎም ታስሮ የነበረውን ፕሬዴተር እናሳምነውና ለማብራር እናስማማው፣ ምክንያቱም የጠላት ወዳጅ ነውና የታሰረው ፕሬዴተር እንደምንፈታው ካሳመንን ሊስማማው ይችላል በማለት ሀሳቡን ይገልጽላቸዋል። ነገር ግን በድንገት ክፍሉ በጭስ መሞላት ይጀምርና በዚህ ጊዜ ኖላንድ ጥሏቸው እንደሄደ ያስተውላሉ። በሩም ተቆልፎ ስለነበር ኤድዊን ኖላንድ ያላቸውን ዕቃዎች በሙሉ ለመውሰድ ሲል ሊገድላቸው እየሞከረ እንደሆነ በማሰብ ይነግራቸዋል። ኖላንድ ከውጭ እሳቱን እያራገበ ሲታይ፣ ሮይስ ቦምብ አውጥቶ በግድግዳ ላይ በመወርወር ግድግዳውን ለማፈንዳት ይሞክራል። ይህ ድርጊቱ ኖላንድን እንዲሮጥ ቢያደርግም ግድግዳውን ግን ሊሰነጥቀው አልቻለም። ሆኖም ግን ሮይስ ሊሰብረው የሞከረ ሳይሆን በአቅራቢያው ያለን ፕሬዴተርስ ትኩረት ለመሳብ ሆን ብሎ ያደረገው ነገር ነበር። እቅዱም ሰራና ኖላንድ የፕሬዴተርን ጠላት አግኝቶ ካላዘሩ ለመከላከል ቢደበቅም ፕሬዴተሩ ኖላንድን ከተደበቀበት አግኝቶ ያፈነደዋል። ከዚያም ኤሊየኑ በግድግዳው ላይ ያለውን አንድ ክፍል በመምታት ወደ ቡድኑ ክፍል ትንሽ መግቢያ ፈጠረ። ነገር ግን ሊጫወትባቸው ስለፈለገ ሌላ ምንም ነገር አላደረገም። ሮይስ በጥንቃቄ ቀርቦ ሽጉጡን በቀዳዳው ውስጥ በማስገባት ፕሬዴተሩ በአካባቢው እንደሌለ ለማረጋገጥ የእሳት መብራት ይለቃል።
ቡድኑም ክፍሉን በመግፋት ወጥቶ በመጨረሻም ያመልጣል። አሁን በጨለማ ኮሪደሮች ውስጥ መውጫ መንገድ ማግኘት አለባቸው። በመንገዳቸው ላይ ኤድዊን በአጋጣሚ ከቡድኑ በመለየቱ ለእርዳታ እየጮኸ ሌላ የእሳት መብራት ያበራል። ይህም የፕሬዴተሩን ትኩረት ስቦ ወደሱ እንዲጓዝ ያደርገዋል። ኤድዊን በጨለማ ውስጥ የአውሬ ጩኸት ሲሰማ ለማምለጥ እየሮጠ በመጨረሻም ቡድኑን እንደገና ያገኛል። እርዳታ ለማግኘት ሲጮህም ሌላኛው ክፍል ውስጥ ስለነበር ቡድኑ ያለሱ ለመሄድ ይወስናል። በዚህ ጊዜ ፕሬዴተሩ ከኤድዊን ፊት ለፊት ብቅልና ነገር ግን ሊያጠቃው ከመቻሉ በፊት ኒኮላው ሊረዳው ይደርስለታል። ኤድዊን ሲሮጥ ኒኮላይ ከኤሊየኑ ጋር ቢዋጋም ነገር ግን ለረጅም ጊዜ ሊቆይ አልቻለም። ፕሬዴተሩ ኒኮላይን ወግቶ በሰይፍ ወደ ላይ ያነሳዋል። ስለዚህ ኒኮላይ አጋጣሚውን ተጠቅሞ በኤሊየኑ ፊት ላይ ተፋበትና ወዲያው አንድ ቦምብ አውጥቶ ማፈንጃውን ይነቅላል። በውጤቱም የተፈጠረው ፍንዳታ ሁለቱንም ሲገድል ፍንዳታው በመኮራኮሩ ውስጥ የነበሩን ሁሉ ከመግደሉ በፊት ቡድኑ ልክ በዚያው ቅጽበት መውጣት ችሎ ነበር። ከመንኮራኩሩ ውጪ ስታንስ አንድ ኤሊየን ገደልን ብሎ እየጨፈረ ሳለ ፕሬዴተሩ ከኋላው መጥቶ ጀርባው ላይ በመተኮስ ይጥለውና መሸፈኛውን ያወልቃል። ቀጥሎም ሮይን ለመግደል ሲያነጣጥር ስታንስ ከወደቀበት ብድግ ብሎ ፕሬዴተሩ ላይ በመዝለል እየወጋው ሌሎችን እንዲያመልጡ እየነገራቸው ይጮህባቸዋል። ፕሬዴተሩም ታዳኞቹን በማስመለጡ ተቆጥቶ ስታንስን መሬት ላይ ጣለውና ይገነጣጥለዋል። ከዚያም ይጮህና የሶስተኛውን ፕሬዴተር ትኩረት ስቦ የሚሮጠውን ቡድን አሻራ ተከትሎ መሄድ ይጀምራሉ። በሩጫ ላይ ሳሉ ሃንዞ ፕሬዴተሩ የተከተላቸው መሆኑን ሰማና ሌሎች እንዲሄዱ ነግሯቸው እሱ ለእነሱ ጊዜ ለመግዛት ከፕሬዴተሩ ጋር ለመዋጋት ይቆማል። ቡድኑ ከሄደ በኋላ ሃንዞ ጃኬቱን አውልቆ የሳሙራይ ሰይፉን አውጥቶ ልክ ፕሬዴተሩን ሲያይ ቀና ይላል። ፕሬዴተሩም ሰይፉን ያወጣል። አንድ ከባድ የሰይፍ ፊልማ ተጀመረና ሃንዞ በኤሊየኑ ላይ ጥንካሬውን በማሳየት ጥቂት ጊዜ ገፍቶ ሆዱን መቁረጥ ይችላል። ቀጥሎም ሁለቱም በተደጋጋሚ እርስ በርስ ከተወጋጉ በኋላ በተመሳሳይ ጊዜ ሁለቱም መሬት ላይ ወድቀው ይሞታሉ። ይህ በእንዲህ እንዳለ ኤድዊን በአጋጣሚ ወጥመድ በመርገጡ መሄድ ሳይችል ይቀራል። ሮይስ ወጥመዱ ለመግደል ሳይሆን ጠላትን ለመያዝ እንደነበር እየጠቀመ ኤድዊን አሁን ላይ ሸክም እንደሆነባቸው ይናገራል። ሮይስ ወይ ኤድዊንን መተው አለብን ወይ ደግሞ እሱን እንደ ማጥመጃ በመጠቀም ፕሬዴተሩን ማደን አለብን ብሎ ሲያወራ ኤድዊን ፈርቶ የኒኮላይን ቤተሰብ ፎቶ የራሱ ልጆች እንደሆኑ አስመስሎ እያሳያቸው ጥለውት እንዳይሄዱ ይማጸናቸዋል። ኢዛቤል ኤድዊንን ትታው መሄድ ወይም መጉዳት እንደማትፈልግ ብትናገር ሮይስ ግን ትቷቸው ብቻውን መጓዙን ይቀጥላል። ከጊዜ በኋላ ሮይስ ወደ ሰፈሩ ደርሶ ከታሰረው ፕሬዴተር ጋር መነጋገር ይጀምርና ከዚህ ፕላኔት እንዲወጡ ካደረገ በምትኩ እሱም ነፃ እንደሚያወጣው ድርድር ያቀርብለታል። ኤሊየኑም ሊረዳው እንደሚችል ሲያረጋግጥ ሮይስ ሰንሰለቶቹን ቆርጦ ይፈተዋል። በዚህ ጊዜ ፕሬዴተሩ አንገቱን በማነቅ አይኖቹን ከመረመረ በኋላ አውሬው ሮይስን ይለቀዋል። በመቀጠልም ጭንብሉን አንስቶ መልሶ ለበሰውና መሳሪያዎቹን በመነካካት ክንዱ ላይ ባለ ስክሪን የዩኒቨርስን ካርታ ከፍቶ በማሽከርከር ምድር ላይ ያቆመውና ስምምነቱን ለማረጋገጥ የጠፈር መንኮራኩሩን ከርቀት ሞተሩን ያስነሳል። በዚህ መካከል ኢዛቤል ኤድዊንን እየረዳችው ነበር። ነገር ግን ወጥመድ ረግጠው በወጥመዱ ውስጥ ሁለቱ ይያዛሉ። በዚህ ጊዜ ሶስተኛው ፕሬዴተር ይጠብቃቸው ነበርና ወዲያው ወደ ሰፈሩ እየጎተታቸው እዚያም ደርሶ ሰዎቹን ጉድጓድ ውስጥ ከመወርወሩ በፊት ሌላኛው ኤሊየን አሁን ነፃ መሆኑን ያስተውላል። ሰዎቹንም ወደ ጉድጓዱ ይጥላቸውና ሁለቱም ፕሬዴተሮች ወዲያው መዋጋት ሲጀምሩ ሮይስ አጋጣሚውን ተጠቅሞ ወደ መንኮራኩሩ ይሮጣል። የጠፈር መንኮራኩሩ መብረር ሲጀምር ፕሬዴተሮቹ መዋጋታቸውን ቀጥለው ጥቂት ድብደባዎችንና ተኩሶችን ከተለዋወጡ በኋላ ሲያሳድዳቸው የነበረው ኤሊየን የመንኮራኩሩን ባለቤት አሸንፎ አንገቱን ይቆርጠዋል። ድሉን ከከበረ በኋላ ፕሬዴተሩ መንኮራኩሩ ርቆ ከመሄዱ በፊት ከርቀት ያፈነዳዋል። በጉድጓዱ ውስጥ ኢዛቤል ኤድዊንን ለመርዳት
በመቆየቷ እንደማትጸጸት እየነገረችው፣ እሱ ግን ከኋላ በመምጣት መርዝ ባለው ብላዋ ያጠቃታል። ኤድዊን ሳይኮፓት ገዳይ እንደሆነና ከሌሎች ጭራቆች ጋር እዚሁ ፕላኔት መቆየት እንደሚፈልግ ወዲያው ትረዳለች። እሷን ሊገድላት ስል በድንገት ሮይስ ቢቃልና ሁለቱም ከጉድጓድ እንዲወጡ ይረዳቸዋል። ለካ ሮይስ ሳይደርስ ነበር መንኮራኩር የፈነዳው። ኢዛቤል ስለ ኤድዊን ልትነግረው ብትፈልግም በመርዙ ምክንያት ስለደነዘዘች መናገር ሳትችል ትቀራለች። ከጉድጓዱ ከራቁ በኋላ ሮይስ ኢዛቤልን ቼክ እያደረጋት ሳለ ኤድዊን ከኋላው መጥቶ ሊወጋው ሲሞክር ሮይስ ፈጣን እርምጃ በመውሰድ አንገቱ ላይ በራሱ መርዛማ ብላዋ ይወጋዋል። ከዚያም ሮይስ ኤድዊንን እንደ ታዳኝ ወጥመድ አድርጎ ብዙ ቦምቦቹን ካጠመደበት በኋላ ፕሬዴተሩ እንዲያገኘው እዚያው ይተወዋል። ኤሊየኑ ቀርቦ ኤድዊንን ሲነካው ብዙ የእጅ ቦምቦቹን ስላነቃቃ ቦምቡ ይፈነዳና ዶክተሩን በመግደል ፍንዳታው ደግሞ ፕሬዴተሩን አየር ላይ ያስፈነጥረዋል። ፍጥሩ ከነቃ በኋላ ሮይስ እየጠበቀው ያገኘውና ሮይስም እሳቱን በማራገብና በውስጡ በመደበቅ የኤሊየኑ የኢንፍራሬድ መመርመሪያ ሌንስ እንዳያይበት ያደርገዋል። ከዚያም ሮይስ መጥረቢያ ይዞ መሮጥ ጀመረ። ፕሬዴተሩም ከግራና ቀኝ እየመታው አንዴ ወደ እሳቱ በመሮጥ አንዴ በመቆም ሂደቱን እየደጋገመው ፕሬዴተሩን ማዋከቡን ይቀጥላል። ብዙ ጊዜ ከተመታ በኋላ ፕሬዴተሩ አሁን የሮይስን የልብ ምት በማግኘት ላይ ያተኩርና ሮይስ ተደብቆበት የነበረው ዛፍ ላይ ተኩሶ ያቆስለዋል። ከዚያም ኤሊየኑ ሮይስን እየወረወረ ይጎዳ ይጀምራል። ሊገድለው ሲል ኢዛቤል እንደምንም ሰውነቷን እየጎተተች መሳሪያዋ ጋር ደርሳ ተኩሳ ትመታዋለች። ኤሊየኑ ቢጎዳም በሕይወት ስለነበረ ወደ ኢዛቤል ትከሻ አንድ ብላዋ ይወረውርባትና ይወጋታል። በዚህ ጊዜ ትኩረቱ ሲሰረቅ ሮይስ መጥረቢያው መልሶ በማግኘት ፕሬዴተሩን ደጋግሞ ይመታውና በመጨረሻም የኤሊየኑን አንገት በመቁረጥ ውጊያውን ይቋጫል። ከዚያ በኋላ ሮይስ ከኢዛቤል ጋር እንደገና ተገናኝቶ ሌሎች ተጨማሪ የሳጥን ብረቶች ከሰማይ መውደቅ ሲጀምሩ እየተመለከቱ ሮይስ በቅርቡ ከዚህ ለቀን የምንወጣበትን መንገድ መፈለግ አለብን እያላት ሲራመዱ እያየን ፊልሙ ይጠናቀቃል።